ልክ ይሄን እንደጨረሽው እጠቢው። ዛሬ እንኳን እያመመኝ ነው አልችልም። ግዴታ አሁን ማጠብ አለብሽ። እያመመኝ ነው እያልኩሽ ትንሽ እንኳን አትራሪልኝም? ሃሃ መራራት እና ለምን እዚህ ተቀመጥሽ? እዚህ መቀመጥሽ ካልቀረ ምንም ሁኚ መስራት አለብሽ። በነፃ ቁጭ ብሎ መብላት የለም። በበላ ልጄም ሰርቶ የሚያመጣልኝ ነው። የምትይ ከሆነ እዚህ ቤት አትኖሪ። ለምን ልጄ ፊት ለፊት ታስመስያለሽ? ወይ እሱ ካለ እንደኔ የምትወጂው ሰው የለም። ይሄ ቤት መጦሪያ ድርጅት አይደለም። ማንም መጥቶ በነፃ የሚገለገልበት ቤት አይደለም። እኔ ማንም ነኝ? እኔ እኮ የባልሽ እናት ነኝ። ልጄ ቤት እኮ ነው የመጣውኝ። ለምን ትንሽ እንኳን ክብር አይኖርሽም? ነገር ስታሰሪ ዝም መለው ትዳራችሁ እንዳይፈርስ። በቃ ይበቃል። አሁን ልብሱን እጠቢ። ትግስቱን ተላብሳ ቀንታ አሻግራለች። እንዴ ውዴ ቢሮ አልሄድክም እንዴ? ስልክ ረስቼ ነበር የሄድኩት። እሱን ለመውሰድ ነው የመጣሁት። ይሄ ቦርሳ ምንድን ነው? ያንቺ ነዋ። እዛ ቤተሰቦችሽ ጋር ልወስድሽ። እንዴ ማለት ለምን? ሁሉንም ነገር ሰምቻለሁ። አንቺ ግን ምን አይነት ሰው ነሽ? እሺ አንዴ ላስረዳ። እያመመኝ ነው እያለችሽ እንዴት እንደዚህ ታረጊያለሽ? ትሰሚኛለሽ? እናቴ ምን ትለኛለች መሰለሽ? የኋላ ከሌለ የለም የፊቱ ትለኛለች። እንኪያዡ ነይ ውጪ። ደፋር ማን እንደ እናት። ሻዶ ባትሪ ይለያል።